እንዲህ እንዲሆኑላቸው ነበር። ያሳዝናል። ክርስቲያኖች እንግዲህ ምን አይነት ሰዎች እንዳመጡላችሁ ማህበረ ቅዱሳኖች ከላይ ያሉ ቻችሁ። እሺ ጥያቄ ያለ ሰላም፣ እንዴት ነሽ? ጥያቄ ነበረኝ። ጥያቄ መጠየቅ ይቻላል? እሺ ጥያቄሽ ምንድን ነው? ይቻላል። እናንተ እንደምትሉት እስልምና ከአደም ጀምሮ ነው ምናምን አይደል የምትሉት? እሺ ቁርአን ላይ ደግሞ ነቢዩ መሐመድ የእስልምና መጀመሪያ እንደሆነ የሚናገር ቦታ አለ ከህዝቦቻቸው አንጻር እና አሁን ጥያቄ ያለኝ ከሙስሊም በፊት የነበሩት እስላሞች ላይ ማለት ነው። እና አሁን ላይ ያሉት በዛን ሰዓት ክርስቲያንም ነበሩ አይሁድም ነበሩ ከመሐመድ በፊት ማለት ነው። ከመሐመድ በፊት ከመሐመድ ወዲህ ሳይሆን ከመሐመድ ወደዛ ያሉትን ሙስሊሞች ላይ ጥያቄ አለኝ። እስልምና ከአዳም ጀምሮ ከሆነ ማለት ነው። አሁን ላይ ያሉ ሙስሊሞች ማለት ነው ወይም ክርስቲያኖች ማለት ነው እስልምናን ሲቀበሉ በመሐመድ ስም ነው ሻሃዳ ይዞ መሐመድ የአላህ ምናምን ነቢይ እንደሆነ መስክሮ ነው። በዛን ሰዓት የነበሩት ደግሞ በማን ስም ነው ሻሃዳ ይዞ ሰው ወይ ከአይሁድም ይሁን ከክርስትናም ይሁን ሻሃዳ ይዞ እስልምናን እንዴት እንደሚቀበል ንገረኝ። በጣም ጥሩ ጥያቄ። ሁኔታዎች እሱ ምንድን ነው? በአሁን ጊዜ ሰዎች ወደ እስልምና ሲገቡ ጊዜ ከአላህ ሌላ አምላክ የለም፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ሰለላሁ ዐለይሂ ወሰለም በማለት ነው። ከእርሳቸው በፊት ሰዎች አይሁዶች ወይም ክርስቲያኖች ወይም ሌሎች አካሎች ወደ እስልምና ሲገቡ ጊዜ እንዴት ብለው ነበር ሻሃዳ የሚይዙት ነው? ልክ በዚሁ አንጻር ነው። በዚሁ መሰረት የአላህን አምላክነት መስክረው በዘመኑ የተላከውን መልእክተኛ እንደ መልእክተኛ በመመስከር ነበር። ለምሳሌ በዒሳ ዘመን ከአላህ ሌላ አምላክ የለም ብለው የአላህን አምላክነት ይመሰክራሉ። ዒሳን ደግሞ እንደ መልእክተኛ ይመሰክራሉ። ማስረጃ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል በዒሳ በኩል። ምን ተባሉ ታዲያ ከተባለ የሻሃዳ ቃል እንዲሉ አን አሚኑ ቢ ወቢረሱሊ፣ በእኔ በአላህ እመኑ፣ አንድ በላኩላችሁ መልእክተኛም እመኑ ተባሉ። ከዛ ሐዋርያቶችም ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ። የሙስሊምነታቸው ሻሃዳ ወይንም ማስመስከሪያ ቃል ምን የሚል ነበር? በአላህ ማመንና በመልእክተኛው በመሲሁ ማመን ነበር። ልክ በሙሴም በዚሁ መሰረት፣ በአብርሃም ጊዜ በዚሁ መሰረት። ሄሎ ይቅርታ ላይ ብላይ ነኝ። በኋላ እሺ ገብቶሻል? አማን አማን ነው የሚለው አማን ቀጥይ። እሺ አስወርዷታል መሰለኝ። እሺ ከላይ ያለው ልጅ ሰላም እንድፈሱ አደላሁ ና ይሄ ልጅ ወላሂ ፈሳብኝ ነገር ፈሳለሁ። እሺ እሺ ጥያቄ ላይ ገጥም አልወድም ወላሂ ምናምን ሰው ተነስቼ ነበር የምሄደው። ጓደኞቼ ሊያናዱኝ ሲፈልጉ ይፈሱብኝ ነበር። ቀጥታ ተነስቼ ሌላ ነገር አጋጥ ትዝ አለኝ ወላሂ። የአረብ ልጆች ጣጣ እንደሌላቸው ታውቃላቸው አይደለ? እነዚህ ሸባቦቹ ምናምን ገና እንደሄድኩኝ ዱባይ ተሰብስበው ምናምን ጣጣ የላቸውም፣ ይፈሳሉ። ሰውን አለማክበር ነው ብዬ ነው የማስበው፣ በሰው መካከል መፍሳት። ከዛ ተናድጄ ሲሄድ አዩ። ከዚያ በኋላ ሁሌ እኔን ለማናደድ ዝም ብለው ይፈሱ ነበር ወላሂ። እስኪ ስለዚህ ነገር በዚሁ አጋጣሚ ኢስላም ምን ይላል የሚለውን በዚሁ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሓቦቻቸው መካከል አንደኛው ሰሓባ ፈሳ በለጠውና ፈሳ በሰሓቦች መካከል ፈضحك عليه الناس አይና እንዴ እንዴታማሽ
ተው አይሰራም እና በመካከላቸው ፈሳ ضحك عليه الصحابة صحابዎች እንዳለ ሳቁ። ዛሬ ባቡል ፈስ ነው ይፈስ ባቡ ነው ወላ ምዝጋ። እሺ ከዚያ በኋላ ሰሃቦች ሳቁበት። ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩ እርሳቸውን ሳቁ። ከዚያ ሁለቱንም ገሰጿቸው። በምታደርጉት ነገር ለምን ተስቁበታላችሁና ታሳቁታላችሁ ወንድማችሁን አሏቸው። አንደኛ። ሁለተኛ ለሰውየው ተግሳጽ፣ አንተም በሰዎች መካከል ሲሆን ይሄን አታድርግ አሉት። ከፈለክ ዘወር ብለህ ከሰዎች ራቅ ብለህ እንደፈለክ፣ ነገር ግን በሰዎች መካከል አታድርግ እርሱን አሉት። ስርዓት፣ አደብ፣ አመካከር፣ አገሳሰስ ተመልከቱ። እርሳቸው እንደሌሎች አልሳቁበትም። ነገር ግን እናንተ በምታደርጉት ነገር ለምን ትስቁበታላችሁ? አንተም በሰዎች መካከል ሆነ እንዲህ ለምን ታደርጋለህ? አታድርግ አሉት። እሺ ይሄን ይመስላል ልጆች ስለ ፈስ። አይ አስተግፊሩላህ። ልጅ እያለን ኪታብ ላይ ስንቀራ ፈስ የሚል ካለ እንዳጋጣሚ በሐዲት ላይ ሰውየው ይህ ካመለጠው አይነት ነገር በጣም አፍር ስለነበር ቃሉን ዘለው ነበር። ወላሂ አሁን ላይ የአፍረት ጠፋ። ቃሉን ዘለውና ጓደኞቼን እስቅና እናንተ ተርጉሙ እላቸው ነበር። ኢዛ አሕደተ አሐዱኩም ወሁወ ፊ ሰላ ፈልየንሰሪፍ ወልየተወዳ። እሺ ጥያቄ ያለ ይቀጥል። ሜት አታድርጓቸው፣ ሜት አታድርጓቸው። እኔን ማን ነው አላህና መልክተኛውን እስከልተሳደቡ ድረስ ድክም ማሪው ልጅ ወላሂ እፎ ይመጣል እያለ እየጻፈ ትመኙታላችሁ። እዚያ አይመጣም፣ ግደሉት። ምኞት ሁልጊዜ ጽሁፋቸው በጣም ታዝኛላቸው። ትመኛላቸው አይደል? እዚያ አይመጣም፣ ግን ተደብቆ ሪከርድ እያደረገ ለእናንተ ዛሬ ሁሴን እንዲህ ብሎ እያለ ማታ ሪፖርት ያደርግላቸዋል። ማህበረ ቅዱሳን አመጡት እንዲያደርግ ብሎ መቶ ሪከርድ አድርገው ሄዶ እንደዚህ ከዚያ ሁሴን 6ኛ ክፍል ማለት አለቀ በቃ። ሌላ መልስ የለበት። ሁሴን ላይ ገብተህ ሆራ የምትመልሰው ወፍ። ወይኔ ቅዱሳን አንዴ ህይወት ታሪኬን ዱባይ ያለሁ ስነግራቸው ነው። ቁርአን የጀመርኩት 6ኛ ክፍል ሲሆን ጊዜ ነው ብዬ ስናገር በትክክል አልሰማም። ለካ ታሪኬ ሲሰማ ሄዶ 6ኛ ክፍል ላይ ያቋረጠ ብሏቸዋል። 6ኛ ክፍል እያሉ ሁሌ ይጽፋሉ። በደንብ ስማ እንጂ ስናገር ስለ ህይወት ታሪኬ በደንብ ስሙ። ትምህርት ማነው ቁርአን ሂፍዝ የጀመርኩት ልክ ቁርአን ቤት የጀመርኩት 6ኛ ክፍል ሁኜ ነበር ብዬ ስናገር ያቋረጠው በ6ኛ ክፍል ነው ብሏቸዋል። ሌላ መልስ የለም። እሺ ጥያቄ ያለ ካለ ጠይቅ ይችላል። ያሰላም። እሺ ጃዊሳዊ ወንድ ልጅ ነህ ናግባና እንትን በሉ ተናገሩ። ያሰላም። ምን አይነት ምላስ ነው ወላሂ ላዚም የሰጧቸው በፈጣሪ ስም ወላሂ በጣም እያዘንኩላቸው